ስማ ጆኒ ሲንስ ማን ነው? ጆኒ ሲንስ ማን ነው? ይሄ ልጅ እያለ ጆኒ ሲንስ ምን ሰራ እንዴ? አንተ አታውቅማ፣ ታሪክን አታውቅም። ጆኒ ሲንስ እኮ እዚህ አለ ጉያችን ስር ይኸውልህ፣ ይኸው እዚህ ጋር ስታየው 13 ዓመት ህጻን ልጅ መስሎ ምናምን እሳፈጣለሁ ብትል ላስታውቅ፣ ሮፍናን ነው ደግሞ እንዳትል በሳይድ ሲነሳ ልጅ እያሱ የአፄ ሚኒሊክ የልጅ ልጅ ብቸኛ አልጋ ወራሽ በሰዓቱ የነበረው ወንድ ልጅ ስለሌለው አፄ ሚኒሊክ ያነገሰው እሱ ነው፣ የልጅ ልጁ ቢሆንም ማለት። አባቱ ደግሞ የወሎ ራስ የሆነው ራስ ሚካኤል ኮንቨርት ከማድረጉ በፊት ደግሞ ራስ አሊ ሙስሊም ነበረ። ከዛ ነው ክርስቲያን ነው በአፄ ዮሐንስ ጊዜና በአባቱ ወሎ በእናቱ ሸዋ ነውና እቺ ቅመም ማለት ነው ነገሰች እላለሁ። በ13 ዓመቱ አፄ ሚኒሊክ ታሞ ሲተኛ ማለት ነው ነገሰች። ከሞግዚት ጋር ነው የነገሰው። ሞግዚት ማለት ስልጣኑን ምናምን እንዳያበላሽ ምናምን በቃ አብሮት የሚያስተዳድር ማለት ነው፣ የሚያግዘው ሰው ማለት ነው። እና ሞግዚቱ አልቆየም፣ ሞተ። ሞግዚቱ ሲሞት ጅላስ በቃ ተመቸው ለዋለው ማለት ነው። አስበዋል። ቲኔጀር እኔ በ13 ዓመቴ እኮ ከልጃገረዶች ጋር ገና መከምሽ እየተጫወትኩ ነበር። የምሬን እኮ ጅላስ ሀገር ኢትዮጵያ የሚያክል ደግሞ አስቸጋሪ ህዝብ ያለበት ነገር አስተዳደር አለገባበት እና ይሄ ልጅ ምንድነው አንድ አመል አለበት፣ ከባድ አመል። ለሁላችንም ጥሩ ነው። ይሄ አመል ምንድነው? ሴት ይወዳል። አባቴ በህይወት ማለት ነው መቅደም ያለበት አላማ ነው። ይኸውልህ ሴት አታብዛ። ይኸውልህ ሴት ሲያበዛ ነው ይኸውልህ ልጅ ብዙ ጦስ ውስጥ የገባው ማለት ነው። እና ምክንያቶች ይደረድራል። አንተ እንደምትደረድረው ምክንያቱ ምንድነው? ይሄዳል። ሙስሊም አይመርጥ፣ ጣዖት ታምልክ፣ ክርስቲያን አይል፣ በቃ ያገኘውን ነው። ጴንጤምቱም በዛ ሰዓት ቢገኝ ጴንጤንም ያገባ በቃ ያገኘውን ነው የሚያገባው ነው ምልህ ማለት ነው። እና አይመርጥም። ብሄር ደግሞ አይመርጥም። የሌሎቹ እንግዲህ መርጠው ምናምን ዘሯ ምናምን ተብሎ ነው። ጅላስ ምንም ትሁን ማለት ነው፣ አፋርቱን ሱማሌቱ ምናምን አይጨንቀውም ነው ምልህ ማለት ነው። እና ይሄ ነገር አስጠመደው በማን መሀል ላይ ባሉት በሸዋ ነገስታቶች። ጅላስ ወሎዬ ነው። ምን ያርግሽ ወሎዬ ሃይማኖት ምናምን ብሄር ምናምን ብዙ ማያካብድም ታውቃለህ። እና ሙስሊምም እየሄደ ያገባል። እሱ የሚለው ምንድነው? የአፋር መሪዎችን ልጅ ሲያገባ አፋር እውነቱን ነው። በሆነ በኩል ልክ ነው። አፋር ሱማሌንም እንደዚህ ሁሉንም እየቀላቀለ ከሁሉም ቦታ አግብቶ በሁሉም ተቀባይነት ያለው መሪ ለመሆን ነው። እና ንግስናዬን ሁላ ክራውኑን ሁላ አላደርግም፣ መች ነው ፈረሴ ከቀይ ባህር እስኪጠጣ ድረስ በፍጹም አልነግስም ብሎ ዝም ብሎ በልጅ እያሱነት ነው የቀጠለው። እና አይቀመጥም መሀል ላይ። እና ናቃቸው። ያጠፋው ነገር እሱ ምንድነው? መሀል ላይ ያሉት የሸዋዎቹ ናቃቸው። አባቱንም ብዙ ስልጣን ሰጠው፣ አነገሰው፣ ብዙ ምድር ሰጠ ለአባቱ እና መስጊድ ሰራ፣ አስጠመደው። ይሄ ነው ምልህ ማለት ነው። እና ትንሽ በቃ ኦቨር የሚመስሉ በዛ ሰዓት በተለይ በጣም ከባድ የሆኑ ሙስሊምነቱ የሚያመላክቱ ብዙ ነገሮች አደረገ። ከሙስሊም ጋር ያገባል፣ የሙስሊም ስጋ ይበላል። ይሄ ነገር በዛ ሰዓት ማለት በጣም ነውር ነው። በቃ በጣም ከባድ ነገር ነው። ገብቶሃል ማንዬ? እንዳሁን ዘመን አርጋቴው እና መስጊድ አሰራ። ቤተክርስቲያንም ግን ያሰራ ነበር። ቀጨኔ መድኃኔዓለም አሁን እሱን ያሰራው ምንም በቃ ልጁ ያጠፋው ነገር ከሸዋዎች ጋር ተጠማመ። ሸዋዎች ደግሞ ከእንግሊዝና ከፈረንሳይ ጋር ሄደው አበሩበት ማለት ነው። እና ምንድነው ቀላሉ ወይ ሸዋዎች ማለት እነ ራስ ተፈሪ፣ ቀጣይ ኃይለ ሥላሴ ሆነ የነገሰው ራስ ተፈሪ እና እነ አብተ ጊዮርጊስ ናቸው። እኚህ ሰዎች ማለት ከባድ ስማርት ጂኒየስ የሆኑ ሰዎች ናቸው። ከእንግሊዝና ከፈረንሳይ ጋር ተባበሩ፣ ሰለመ ብለው አስወሩ። በቃ ቀላለው ጣሉት እና ንግስናው ተወሰደ። ዘውዲቱ የእሱ አክስት ወይም የሚኒሊክ ልጅ የሆነችው ዘውዲቱ ነገሰች። ከዛ ጦርነቶች ምናምን ተደረጉ። እሱ ረጅም ነው። በቃ በአብተ ጊዮርጊስና በተፈሪ መኮንን አማካኝነት ጅላስ ከጨዋታ ውጭ የሆነ አሳዶት ተደበቀ፣ ሸሸ። መጨረሻ ላይ ተይዞ እስር ቤት ተጣለ። ተገሎ ነው የሞተው ይባላል። በ21 ዓመቱ መሰለኝ የሞተው። ተገሎ ነው የሚሉም ሰዎች አሉ። ዝም ብሎ ነው የሞተው የሚሉ አሉ። እኔ ተገሏለሁ ደምቢለው አዘነብላለሁ ለስልጣን ትርኢት ነው ስቲል በቃ። እና ራስ ተፈሪ ቆብጠት ዳራዩ ከዘውዲቱ እንደ ሞግዚት ይዞ ያዘው ስልጣኑን እላለሁ ማንዬና